ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከወራት በፊት ድምጼ ራቅ ስለሚል እኮ ነው ዝም ያልኩት። ምን አለ ኡስታዝ? ከወራት በፊት እነ ዮርዲ ተሰብስበው ፈትዋ ሲሰጡ ነበረ በሃይማኖት ላይ። ላሰማችሁ ምን እንደሚሉ። ማሻአላህ that's my only angle. normally ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle. ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲትዩሽን ነው ራሱ። ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ይጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። ኢትዮካስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድን ነው ወደኋላ እያስቀረት እንደዚህ ነው ሲሰበሰቡ የነበሩት። ይሄን ነው መጨረሻ ላይ በምንድን ነው መምታት የሚቻለው ሲባል አሁን በሴት ልጅ ጥቃትና በህፃናት ጥቃት ይቁም በሚል መፈክር መጥተው በኋላ ላይ የነዛ የመጡትን ሰዎች ከክርስትናም የመጡትን ከእስልምና የመጡትን ሴቶች በአጠቃላይ ወስደው ፌሚኒዝም ማድረግ ነው። ፌሚኒዝም ብቻ አይደለም እኛ ዓላማችን አሉ። ከሃይማኖት አስወጥተው መጨረሻ ላይ ፌሚኒዝም ያደርጓቸዋል ማለት ነው። ፌሚኒስት ካደረጓቸው ሌዝቢያን ያደርጓቸዋል። ሴት ለሴት ወደሚባለው ወደ እንትን ያደርጋሉ። እኔ ብዙ ቪዲዮዎች አሉኝ፣ አይ ቲንክ እለቀዋለሁ ምን አይነት እንትን እንደሚሆኑ ሴቶቹ እርስ በርሳቸው ሌላ ነገር ሲያደርጉ ያለበት እነዚህ ሴቶች ማለት ነው ሲያደርጉ ሰውም አይፈሩም፣ ምንም ችግር የለባቸውም። ምን አይነት እንትን እንደሚሉ ማለት እንደ ወንድ ሆነው አንዷ ሴት ሆና አክት እያደረጉ ማህበረሰቡ እንዴት እያበላሹ እያቆሸሹ እንዳለ ሰዎች ህፃናቶች ቴስት እንዲያደርጉ በልጅነታቸው ቴስት እንዲያደርጉት ይህንን ነገር መብት አላቸው እና ቴስት ያደርጉት ብለው ወደ አልተፈለገ አቅጣጫ እንደሄዱና ትውልድ እንዳይኖር ሰው እንዳይጋባ እንዳይዋለድ ዘር እንዳይተካ ትውልድ እንዳይቀጥል የአላህን ዓላማና ኢላማ ወደ ጎን በማድረግ ሰይጣናዊ የሆኑ ነገሮችን እያደረጉ ነው ያለው እና እኔ ምለው ህፃናት ጥቃት ይሄን ሲነገራቸው ህፃናት ጥቃት ተቋሙ ላይ ይቁም እያላችሁ ነው የሚሉን ቶሎ ብለው ኡስታዝ አጋጥመዋል እንደዚህ ነገር ልክ እንትን ስትላቸው ፌሚኒዝም ልክ አይደለም ስትላቸው ህፃናት እየተበደሉ ነው ምናምን ነገር ይለዋል። እንዴ እኔ እኮ ሙስሊም ነኝ። ዘመቻ እኮ ተከፍቶብኛል። እኔ በቃ እንደዛ ነው ዓላማ ዘመቻ ተከፍቶብኛል። እኔ ግን አንድ ነገር ኡስታዝ ባሉበት ነገር ላይ አንድ ነገር ልጨምርላችሁ። እሺ ሌዝቢያንነት የሚባልን ነገር አርቀው የሚያስቡ ወንድምና እህቶች አሉ አይደል? እናንተ ፊት ለፊት ዳዕዋ ለማድረግ የምንቆመው ወይ ደግሞ ዳዕዋ የምናደርገው እኛንም በተወሰነ ደረጃ ክሶች የሚመጡት እኛ ጋር ነው። እንዲህ አይነት ነገር አጋጠመኝ የሚል ክሶች የሚመጡት እኛ ጋር ነው። ወላሂ الذي لا اله الا هو አላህ በሚያውቀው እምልላችኋለሁ ኢትዮጵያ ውስጥ በሙስሊም ቤተሰብ ተወልደው ያደጉ ሙስሊም የሆኑ ልጆች ሌዝቢያን በመሆናቸው ምክንያት ብቻ ትዳራቸውን ፈተው የተለቀቁ ልጆች እኔ ጋር መጥቶ ባሎቻቸው ከሰዋቸዋል። በራሱ እጅ ቼክ አድርጎ ያገኛቸው ማለት ነው። እንዲህ ያሉ ሴቶች ከሙስሊሙም አሁን ወጣ እያሉ ዱዓቶችን ለመምታት እየሞከሩ ያሉት ሴቶችን የለመዱ ናቸው። ከሴት ጋር መሄድ የለመዱ ወንድን ጭራቅ ለማድረግ የሚፈልጉ ትዳር እንዳይመሰረት አላህ ያወረደው ጥሩ የሆነው ስርዓት ያለው አላህ ዘንድ ተወዳጅ የሆነው ትዳር እንዳይመሰረት የሚፈልጉት እነኚህ ናቸው። አላህ ምስክሬ ነው። አሁን የምናገረው ነገር ላይ አንዲት ቃል ጨምሬ ከሆነ አላህ ሱብሓነሁ ወተዓላ ይጠይቀኝ። ወላሂ ብዙ ወንዶች ነው ያልኳቸው ያለሁት እኔ ጋር መጥተው ባለቤቴ በሴት እንጂ በወንድ ስለማትረካ ጥላኝ ሄዳለች ብሎ ይነገረኝ አለ። ያን ነገር ደግሞ አጣርቶ ደርሶበት ነው በጓደኞቿ ያን ነገር እንደምታደርግ። ስለዚህ ይሄን ነገር ስለምናውቅ ነው ከትናንት ወዲያ ወጥቼ ስናገር። ለዚያ ነው አንድ ነገር ልንገራችሁ።
እነኚህ ሚዲያ ላይ ወጥተው ፌሚኒዝምን ሊያጨበጭቡ የሚፈልጉት ሙስሊሙም ክርስቲያኑም እኔ ሳያቸውም ሌዝቢያንነት ነው እነሱ ላይ የማነበው ባጭሩ ይሄን ነው የምነግራችሁ ነኝ። ኢማ ሌዝቢያን ናቸው፣ ሌዝቢያን ካልሆኑ ደግሞ ለሌዝቢያንነት እየተመቻቹ ነው ያሉት። ራሳቸውን በማርካት የተጠመዱ የተለያዩ ፖርኖግራፊን እየተመለከቱ ቪዲዮ እየተመለከቱ ራሳቸውን በማርካት የተጠመዱ ወንድ ልጅን ለአይን የሚጠሉ ወንዶችም ደግሞ ሴትን ለአይን የሚጠሉ እንዲህ ያሉ ናቸው። አላህ Subhanahu Wa Ta'ala ያወረደውን ሊንክ ለመስበር የሚጥሩ ናቸው። ይሄንን በግልጽ ማውራት ግድ ይላል። ምን ይባላል መሰላችሁ? በኦሮሚፋ ዱኩምኒ በከቃኝ ነመቀበ ቃኝ ፊጣቴ ይባላል። አውራ ላይ የወጣ ቁስል ብልት ላይ የወጣ ቁስል ሼምለስ ነው። خلاص ሐኪም ጋር ስትሄድ አይ ቁስል የሆነ ቦታ ላይ ወጥቶብኛል አይባልም። እዚህ ጋር ነው የወጣው ተብሎ ነው የሚነገረው። እየተናገርኩ ያለሁትም ጉዳዩ የሄደ መጥቶ በፌሚኒዝም ስም ሙስሊም ወንድሞቻችንና እህቶቻችን እየተጭበረበሩ ሊጭበረበሩ መንገድ ላይ የሆኑ እንደሆነ ስለገባኝ ነው። ስለዚህ ከስራ አስምሬ የምነግራችሁ ሙስሊም ሆነው ሚዲያ ላይ ወጥተው ትዳርን የሚያወግዙ ብዙ ሴቶች ራሳቸውን በራስ ማርካት የለመዱ አንድ፣ ሁለተኛ ደግሞ አጀንዳው ያልገባቸው፣ ሶስተኛ አይነቶቹ ደግሞ ከሴት ጋር መሄድ የለመዱ ሌዝቢያኖች ናቸው። ይሄንን ደምድሜ ነው መጨረስላችሁ። ከሶስቱ አይወጡም። ኢማ ራሳቸውን እያረኩ ነው፣ ወይ ደግሞ ከሴት ጋር ግንኙነት አላቸው፣ ወይ ደግሞ ሶስተኛው ኬዙ ራሱ አያቁትም። ፌሚኒዝም ምን እንደሆነ አያቁትም። የሴት መብት መስሏቸዋል። ስለ ሴት መብት ከሆነ እኔ 8 እህቶችና አንድ ወንድም ምን ያለኝ እኔ ለወንድም አንድ ብቻ ነው ያለኝ። 8 እህቶች አሉኝ። ለሴት ከማንም በላይ ቅርቡ ነኝ ብዬ ነው የማስበው። ምክንያቱም በእህቶቼ ልክ ነው የማስብላቸው። እስቲ ከሴቶች እህቶቻችን መካከል እኔ ጋር መጥተው በውስጥ በኩል ችግር ያለባቸው ያናገሩኝን ጠይቋቸው እስቲ። ወላሂ ከሌለኝ ሰዓት 2 ሰዓት 3 ሰዓት ሰጥቻቸው ቁጭ ብዬ ችግራቸውን አዳምጣለሁ። ምን ተፈጠረባችሁ? ምን አጋጥሟችሁ ነው? የማላቃትን ልጅ ከሷ ጋር ደም አያገናኘን፣ ምን አያገናኘን። ካገናኘን ትልቁ ገመድ የአላህ ገመድ ብቻ ነው የሚያገናኘን። ጊዜ ሰጥቻት የትምህርቴን ጊዜ ትቼ የጥናቴን ጊዜ ትቼ ሰዓት ሰጥቼ የሷን ችግር ለመፍታት እጣጣራለሁ። ለምን? እህቴ ናት። በእህቴ ልክ ስለማስብላቸው። ዛሬ ላይ ግን እኔ ወጥቼ ስለ ፌሚኒዝም ስናገር እኔን ለመተቸት ሁሉም ዱላ ይዞ መጣ። እኔ ቤት ደግሞ ብሎክ የሚባለው ዱላ በጣም ቅርብ ነው። ፌሚኒስት የሆኑትን ቁጭ ብዬ ስመለከትና ስለ ፌሚኒዝም ዲፌንድ ማድረግ ሲጀምሩ ብሎክ አድርጌ ነው ማባረራቸው። በመጨረሻ ምን ልላችሁ ነው የምፈልገው? የፌሚኒዝምን እንቅስቃሴ የሚደግፉት ከሶስቱ አንዱ ናቸው። ኢማ ፌሚኒዝምን ያልተረዱ መሀይማን ናቸው፣ አያቁም። አላዋቂነት ደግሞ መጥፎ ነገር አይደለም፣ መማር ነው ትልቁ ነገር። ምክንያቱም ፌሚኒዝም ዓለማችን ላይ ባይተው ወይ አሁን ባለንበት ዘመን እየተመታ ያለ አይዲዮሎጂ ቢኖር ፌሚኒዝም ነው። ዓለም በአጠቃላይ ስለተረዳው ውድቅ የሆነ አስተሳሰብ እንደሆነ ስለተረዱና አይዲዮሎጂው ውዳቂ መሆኑን ስላወቁ ሴቶች ናቸው ፌሚኒዝምን እየተቃወሙ ያሉት፣ ወንዶች አይደሉም፣ ሴቶች ናቸው። ምክንያቱም ፌሚኒዝም ማለት ሴትን ባሪያ ማድረግ ነው ባጭሩ። መጀመሪያ ግን ሲመጡ ለሴት ልጅ መብት ባጭሩ ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም ባጭሩ። እወቁ ይሄንን። ስለዚህ ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ መላምት ካለ ደግሞ ኡስታዝ ይጨምሩልን። ጀዛኩሙላሁ ኸይራን። ይሄ ደግሞ የደረስኩበት ብዙ ሰዎችን አውርቼ የደረስኩበት እንጂ ከራሴ ተነስቼ እንዲህ ሊሆን ይችላል እያልኩ አይደለሁም። እኔ ጋር የሚመጡ ክሶችን እመለከታለሁ። ለወንድ ልጅ ጥላቻ ነዓም፣ ወንድ ልጅ በህፃንነት በድሎሽ ይሆናል። ወንድ ልጅ በልጅነት ደፍሮሽ ይሆናል። ያ የደፈረሽ ልጅ ለህግ መቅረብ አለበት። እናምናለን፣ እንታገላለን ለዚህ። አንቺ ግን ያንን ጠባሳ አስታከሽ በዚያ ላይ ስታክ አድርገሽ ቀርተሽ ራስን በራስ ማርካት ውስጥ ወይ ደግሞ ሴትን በሴት መፈለግ ውስጥ መግባት የለብሽም። አላህ ያስቀመጠልሽ መንገድ አለ። ሰውየው በህግ ይቀጣል። ሰውየው እንኳን በህግ ባይቀጣ አላህ ፊት ይቀጣል። በህግ መቅጣት እንኳን ባትችይበት ማለት ነው። በህግ መቀጣቱን ደግሞ እንሄድበታለን። እንደ ወንድሞቻችሁ ከጎናችሁ ነን፣ ድምጽ እንሆናችኋለን። ግን ከሌዝቢያኖች ጋር ተሰልፈን ድምጽ አንሆንም። ምክንያቱም እህቶቻችንን እንፈልጋቸዋለንና። 8 እህቶች ቤት ውስጥ አለኝ እኔ። አንዷም እህቴ ሌዝቢያን እንድትሆን አልፈልግም። ይሄ ቆሻሻ ለመስማት እንኳን የሚቀፍን ድርጊት እንዲሰሩም እንዲኖሩበትም ስለማልፈልግ፣ ስለዚህ ይሄን ያለው
በእኔ በኩል ያለውን ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እኛ እያልን ያለነው እሱ ነው። ሴጣኒዝም የሚባለው አሜሪካን ሀገር ያለው እንቅስቃሴ ኢትዮጵያ ውስጥ ክሊኒክና ምንድነው የሚባለው ውሃ ማውጣት ትምህርት ቤት ልገነባ ነው ብሎ ቢል ግን ከበስተኋላ የእሱን ፈሳድ ለማስፋፋት ከሆነ ካወቃችሁ አይሆንም ነው የምትሉት። ከዛ በኋላ እስቲ መፍትሄ ታዲያ አምጡ። ምን እንትን ምንድነው ክሊኒክ የሚገነባልን ትምህርት ቤት የሚገነባልን ፈልጉልን። ልክ እንደዛ አይነት ነው ጥያቄው ራሱ ማለት ነው። እኛ የሴቶች ጥቃት የህፃናት ጥቃት መቆም አለበት አሁን እናምናለን። ግን አሁን በማን ነው ይሄ ነገር እንትን ያለው እንቅስቃሴውን የጀመሩበት ምንድን ነው እያሰቡ ያሉት? ሪሊ ለሴት ልጅ አስበው ነው ወይ? ሪሊ ለህፃናት አስበው ነው ወይ ነው እነዚህ ሰዎች? ምክንያቱም ትውልድ የሚያጠፋ የነሱ እንትን የባሰ ነገር አለው ነው እያለ የነሱ ኮንቴንት የባሰ ነገር አለው። ምን አለው ብለን ስንል አንደኛ ትዳር እንዳይኖር ከሰው ከትዳር እንዲርቅ ከባህል እንዲርቅ ከእሴት እንዲርቅ ከኢትዮጵያዊነት እሴት እንዲርቅ እና ከሃይማኖት እንዲርቅ ለማድረግ ነው አላማቸውም ኢላማቸውም። ከዚህ ነገር ላይ ተቆጠቡ ነው ያልነው እንጂ ምንም እኮ እንትን ያለው ነገር አይደለም። ታስክ ፎርስ ኢትዮጵያ ውስጥ አለ፣ የህፃናት መብት የሚሟገት የሴቶች መብት የሚሟገት መሬት ላይ አለ፣ እየሰሩ ያሉ ሰዎች አሉ። እነዛን ሰዎች ወደ ሚዲያ ማምጣት ነው። እንደምንም ብላችሁ አምጡና እነዛ ሰዎች የሚሰሩት በደንብ ከመንግስት እውቅና ያላቸው ሰዎች አለ። እነዚህ ሰዎች ከመጮው ምንም ነገር የሚያደርጉት ነገር የለም። ጮ የሆነ ሰዓት ላይ መንግስትም ላይ ሰማቸው ይችላል። ባይሆን መሆን ያለበት እነዛን ሰዎች አምጥቶ ከሚዲያው ጋር አገናኝቶ በደንብ መሬት ላይ ስራ መሰራት አለበት። የህፃናት ጥቃት፣ የሴቶች መብት ጥቃት የሚባለው ነገር መቆም አለበት። አሁንም እኔም እሱን ደግፋለሁ። ራሳችሁ ሃሽታግ አድርጋችሁ ምን ብላችሁ እነዚህን ሰዎች ወደ ሚዲያ አምጧቸው። ታስክ ፎርስ የተቋቋመ አለ መሬት ላይ ራሱን የቻለው ኦፊስ ያለው ስራ የሚሰሩ ሰዎች አሉ። መንግስት የሚያውቃቸው ላይሰንስ ሰጥቷቸው ማለት ነው። እነዛን ሰዎች አካላቶችን ሚዲያ ላይ አምጡና ኢንተርቪው ያድርጉና በምን መልኩ መሰራት አለበት የሚለውን ሰፊ ፕሮጀክት አድርጋችሁ በሀሳብም በጉልበትም በገንዘብም ከጎኖቻቸው ሁኑ። ይህንን ነው የሚለው። በተረፈ አንድ ሴጣኒዝም የሚባል ኮንሴፕት መጥቶ ሴጣናዊ እንትኖችን ለማራመድ የሚሞክር ሰው እኛ እያየ ነው፣ ይሄው እየሰማን ነው። እኛ ዓላማችን ሴቶችን ከሃይማኖት ማላቀቅ ነው። ዛትሚን ከክርስትናና ከእስልምና ከአይሁድ ማላቀቅ ነው ዋናው ነገር። ምክንያቱም ሃይማኖት ውስጥ ምን አለ ሲባል ወንድና ሴት የሚባሉ ነገር የሚጋቡት ነገር አለ። ስለ ትዳር ይወራል፣ ስለ ዝሙት ይወራል፣ ስለ ንጽህና ይወራል፣ ስለ ኒካ ይወራል፣ ስለ ጋብቻ ክቡርነት ይወራል፣ ስለ ልጅ ይወራል። እዛ ከሆነ ግን መጨረሻው ምንድን ነው ያለው? ከሃይማኖት ከወጡ እነዚህ ሰዎች ቀላል ነው ራሱ እነዚህን ሰዎች እንትን ማለት። ሴት የበላይ ናት የሚለው ነገር ይመጣል። ያው የበላይ ናት ይባላል። ከዛ በኋላ የበላይ ናት ሲባል እንደፈለገች መወሰን ትችላለች። ማህፀኗ እንደፈለገች ማስቀየር ትችላለች። እንደ ወንድ ሆርሞን መርፌ መወጋት ትችላለች። ቆማ መሽናት ትችላለች። ከዛ በኋላ ምንድን ነው ያለው ነገር ታዲያ? ስሜታቸው እሳ ሲባል ስሜታቸው ደግሞ ካለባቸው እርስ በርሳቸው ሴቶች ያደርጋሉ። ወይ ደግሞ ማስተርቤሽን የሚባለው ነገር ወይ ደግሞ ምንድነው ሴጋ የሚባለውን ነገር ሌላ ነገር ውስጥ ይገባሉ ማለት ነው። እንዲህ አይነት ነገር በጣም ይሄ ግብረ አውናን የሚባሉ ነገሮች፣ ይሄ ግብረ ሰዶም የሚባሉ ነገሮች በአጠቃላይ አላህ ከጥንት ጀምሮ ሲጸየፋቸው የነበሩ ነገሮች ናቸው። መጥፎ ስራ ነው። አንድ ከተማ ራሱን የቻለ ከተማ ተገልብጧል። አሁን ብታዩት የጨው ባህር ይባላል። አሁን ላይ ጥቁር ባህር የሚባለው ማለት ነው። ከተማ የነበረውን ነው አላህ ግልብጥ ያደረገው ማለት ነው። በጣም አደገኛ እንትን እንደሆነ ሐራም ምንድነው አደገኛ ኃጢአት እንደሆነ የምታዩት አንድ ከተማ ተገልብጧል ራሱ ማለት ነው። ሰዶምና ገሞራ የሚባል ከተማ ተገልብጧል። በታሪክ ላይ ስንመለከተው አርኪኦሎጂካሊ ማስረጃዎች ሁላ አለ። አላህ በጣም የተቆጣበት ስራ ነው ይሄ ስራ። ስለዚህ በዚህ ደረጃ ያለን ስራ እንዴት አድርገን ነው እኛ እውቅና የምንሰጠው ማለት ነው? እንደዚህ አይነት ነገር ማለት ነውና ጥንቃቄ አድርጉ፣ አገራችሁን ጠብቁ። ሌላ ነገሩን መነጋገር እንችላለን። ይሄ ዶግማ፣ ቀኖና፣ ትውፊት፣ ቃላዋዲ ምናምን የሚባሉ ነገሮች ትክክል ናቸው ወይስ አይደሉም? ክርስቲያኖች ተነስተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብሎ ቢሉ ነብይ ቢሆኑ ይከተሏቸው ነበር። ነብይ አይደሉም ብሎ ስለሚያምኑ ግን አይከተሉም። በቃ አለቀ። የነሱ ምርጫቸውን ቁርአን ያለ ንግግር አይደለም። በቃ ምናምን ነገር ቢሉ እምነት ነው፣ የእምነት ጉዳይ ነው። ዋቄፈናም እኮ ኢትዮጵያ ይኖራል። ዋቄፈና ማለት ነው። የዋቄፈና የሚባለው እምነት ኢትዮጵያ ውስጥ አለ እኮ ራሱ። እነሱም የራሳቸው እንትን ያላቸው አይደል? የረሱል ሰለላሁ ዐለይሂ ወሰለም ነብይነት አይቀበሉም፣ የኢሳን መሲህነት አይቀበሉም ምናምን ነገር። አይሁዳኖችም እኮ አሉ። ነገር ግን ይኖራሉ፣ እንደማንኛውም ማለት ነው ይኖራሉ። ኢትዮጵያ ውስጥ ነው። የሁሉም ነው ኢትዮጵያ። የሙስሊም ብቻ አይደለም፣ የክርስቲያን ብቻ አይደለም፣ የዋቄፈናም የሁሉም ነው። ኤቲስቶችም ኢትዮጵያ ውስጥ እየኖሩ ነው ያሉት። የጋራ የሆነ ሀገር ነው። የከሌ የሚባል ነገር የለው። ግን አገሪቷን መታደግ አለብን፣ ትውልድን ማዳን መቻል አለብን ነው ቢያንስ። እሺ ሌላው ኦርቶዶክሱ ክርስቲያኖቹ ራሳቸው በራሳቸው የሆነ ነገር እንትን ይላሉ፣ ራሳቸውን ያድኑ። ግን እኛ ቢያንስ ደግሞ ማስጠንቀቅ መቻል አለብን። ሙስሊም እህቶቻችን እንዲህ አይነት አደጋ ውስጥ
መግባት የለባቸውም ነው እንጂ ይሄ የህፃናት ጥቃት የሴቶች ጥቃት የሚለውን ነገር በርቱና ስሩ፣ ምንም ችግር የለውም። ግን አጀንዳ ሌላ ሰው አይስጣችሁ ነው። ለሙስሊሙ አጀንዳ የሚሰጠው ሌዝቢያኖች አይደሉም፣ ሆሞሴክሹዋሊስቶች አይደሉም፣ ፌሚኒስቶች አይደሉም። ለእኛ የሚሰጡን ነው እኛ እያልን ያለ ነው። እንግዲህ ከገባችሁ ማለት ነው፣ ካልገባችሁ ኡስታዝ እንትንን ያውቁታል? ሬድ ፒልስ የሚባለውን ሙቭመንት ያውቁታል? ኡስታዝ ሬድ ፒልስ የሚባለው አላውቀውም። ሬድ ፒልስ የሚባለው የፌሚኒዝም ተቃራኒ ነው። በወንዶች ላይ ነው የሚሰራው። ወንዶች ተበድለናል ለሚል ነው። ይሄኛው ደግሞ ወንዶች ተበድለዋል በሚል ወንድነትን ወደፊት ማምጣት የሚል እንቅስቃሴ ነውና አንዳንድ ወንድሞች እዚያ ውስጥ ገብተው አየኋቸው የሆነ ጊዜ ላይ። ለምንድን ነው ሬድ ፒልስ የሚባለውን ቪዲዮ የምትከታተሉት እነሱን የምትደግፉት? አሁን ለምሳሌ አንድሪው ቴት የሚባል የሆነ እንትን አለ፣ ቦክሰኛ ነበር በፊት። እሱ አሁን ለምሳሌ ሬድ ፒልስን በተወሰነ ደረጃ ይደግፋቸዋልና ምንድነው ስለ አይ እንትን እኮ ነው ይሄ እኮ ፌሚኒዝምን ለመስበር የተዘጋጀን እንዴ የሆነ ነገር እኮ ባጢልን በባጢል አንሰብርም። ምክንያቱም ሬድ ፒልስ የሚባሉት በጣም ዋልታረገጥ ናቸው። ሴት ልጅ መረገጥ አለባት ብለው ነው የሚያምኑት እነሱ። አምባገነኖች ናቸው። ሴት ልጅ ጭማሮ ናት፣ በቃ ዱንያ ላይ የመጣች የሆነ ትርፍ ጭማሮ ነገር ናት እንጂ እንትን አይደለችም ብለው ነው የሚያምኑት። ማለት አየህ አውስታ ሴት ልጅ ጭማሮ ነገር ናት እንጂ ህይወትን ከሷ ጋር ናም ወንዲዝም በሉት። ይሄንን ተግባባን። ሬድ ፒልስ ይባላል ስሙ። ይሄንን ነገርም እኔም ማቃቸው ኢትዮጵያውያን ልጆች ናቸው ያን ነገር ሲመለከቱ ያየሁት። ከለከልኳቸው። ከፌሚኒዝም ምንም የተሻለ ነገር እየሰራችሁ አይደላችሁም። ፌሚኒዝም በሴት በኩል ጉድጓዱን በደንብ አድርጎ አርቆ ቆፈረና ትዳርን ታች ለመክተት ፈለገ። የአላህን ህግ ለመጣስ ፈለገ። እናንተ ደግሞ ያን ነገር በወንድ በኩል አዞራችሁትና እንትን ማድረግ ፈለጋችሁ። ሁለታችሁም አትበላለጡምና ይሄ ነገር ትክክል አይደለም። ያው እነሱም ያው ሄዶ ወደ ጌይ ሊያመሩ ነው ማለት እኮ ነው። እነኚህ ወደ ሌዝቢያን አይደለ፣ ወደ ተመሳሳይ ጾታ አይደለ፣ ይሄም ወደ ተመሳሳይ ጾታ ሊያመራ ነው። በነገራችን ላይ ፌሚኒዝም ውስጥ ሊቭል አለ። ባለፈው ስናገር ነበር። ደረጃ አለው ፌሚኒዝም። የመጨረሻ ኤክስትሪም ፌሚኒዝም የሚባለው ጋር ስትደርሱ ወንድ ልጅ ከምድረ ገጽ መጥፋት አለበት የሚል አስተሳሰብ ያላቸው ፌሚኒስቶች አሉ። የፌሚኒዝም አቀንቃኞች አሉ። ፌሚኒስቶች አይደለም፣ የፌሚኒዝም አቀንቃኞች አሉ። ይሄን ነገር ከምንድን ያመጡት? እንዲያው ምን ያህል ቢበደሉ ነው ይሄን ነገር ያሉት ምናምን ብላችሁ ብትመለከቱ አብዛኞቻቸው ያላገቡ ናቸው። ከስር መሰረቱ ያላገቡ በሐራም በኩል ከወንዱ ጋር ኖረው ወንዱ አላገባ ብሏቸው የተዋቸው አብዛኞቹ እንደዚያ ናቸውና በጣም ታዋቂ ከሆኑ አረብ ፌሚኒስቶች መካከል አንዷ ባለፈው አገባች። ስንት ዓመት ፌሚኒዝምን እንዳላራመደች አገባች። ድንገት ስታገባ ወላሂ العظيم አራተኛ ሚስት ነው የሆነችው። አላህ ምስክሬ ነው። አራተኛ ሚስት ሆና አገባች። እንዴ ትናንትና እጂ ፌሚኒስት አልነበርሽ እንዴ? ወንድ ልጅ ማግባት አያስፈልግም ስትይ አልነበር እንዴ? አንደኛም ሁለተኛም ሶስተኛም ሳትሆኛ አራተኛ እንዴት ገባሽ ሲባል አይ ማስተዳደር ከቻለና ኪሱ ከረጠበ ችግር የለውም። ያኒ እናንተ እየተከተላችሁ ያላችሁት ሰዎች መጫወቻ ናችሁ። ባጭሩ እናንተ ፎሎው መሰብሰቢያ ናችሁ። እናንተ ቁማር ናችሁ። ቁማር ማስቀመጫ የሳንቲሙ ናችሁ። እናንተን ቁማር አስቀምጠው። ልክ ፖለቲከኛ እኮ በደሃ ልጅ ነፍስ አይደለም የሚጫወተው። እነሱም በእናንተ ፎሎውና ላይክ አንዷ አሁን ወላይ ሰው እንዴት እንደሚከተላት ግራ ነው የሚገባኝ። ተምራ አልተማረች ለአስተሳሰቧ ትክክል ያልሆነ መናገር የማትችል ልጅ ከሁለት ቀን ከሶስት ቀን በፊት የለቀቀችውን ቪዲዮ ሄዳችሁ ብትመለከቱ 200,000 ላይክ 300,000 ላይክ ታያላችሁ። ይሄንን ገበያውን በደንብ ያጧጧፉት ነው ያሉት። የሚያጧጡፈው ቁጥር አንድ ደግሞ የሙስሊሙ እንስት ነው፣ የሙስሊሙ ሴት ነው። ወላሂ ይጸጽታችኋል። አላህ ምስክሬ ነው። ወላሂ ይጸጽታችኋል። ይሄንን ምየስ ነግራችሁ ደግሞ ምናገባው አተና አይደለም፣ ሁላችንም ማግብተናል። ኡስታዝ ወሂድም ማግብቶ ዘና ብሎ እየኖረ ነው። እኔም ባለቤቴን አግብቼ ዘና ብዬ እየኖርኩ ነው። ካገባኋት 7 ዓመት ወላሂ العظيم አንድ ቀን እጄን ከፍ አላደረኩባትም። አላሰብኩም ጭራሽ እጄን ከፍ አላደርግባትም። ባለቤቴ ናት፣ እወዳታለሁ፣ አከብራታለሁ። ከተቀያየምን እንደ ሰው ቁጭ ብለን ተወያይተን መፍታት እንደው አያደርግብንና ጥላቻው እንኳን ጥሎ በቃ በጣም ረጅም መንገድ ከሄደ ግን አልተቻለም ከተባለ አላህ ቁርአን ላይ ያስቀመጠው አለ እኮ خلاص መለያየት ነው መጨረሻው ነገር። አላህ አያደርግብን። ምን ልላችሁ ፈልጌ ነው፣ በቃ በዚህ መልኩ ነው የሚኖረው። ነብዩም ያስተማሩን ይሄንን ነው።
ለራሳችን አይደለም እየጮህን ያለ ነው ማለት ነው። ተግባባን? ለራሳችን ሁላችንም የተብቃቃንን አልহামዱሊላህ ከሚስቶቻችን ጋር በሰላም እየኖርን ነው። ለዚያው ሚስቶቻችን እኛን አክብረው እኛም እነሱን አክብረን አላህ ባዘዘን መልኩ ሰላም ሆነን እየኖርን ነው። ያ ማለት ደግሞ ሁሌ ደስታ ብቻ ነው እያልኩ አይደለም። ላ ወጣ ወረዶች አሉ በህይወት ውስጥ። ባለቤቴን በጣም ነው የምወዳት። ግጭቶች ይኖራሉ። አዎ ይኖራሉ። የሰው ልጆች እኮ ነን። ያንድ አባት ያንድ እናት ልጆችም ይጋጩ የለን? የመንታ ወንድሞች እኮ ይጋጫሉ አይደል? አይደንቲካል የሚባሉት እኮ ይጋጫሉ። ግጭት ያለ ነገር ነው። ግጭቱን ግን ጥሩ በሆነ መልኩ ሶልቭ እያደረግን ለመሄድ እየሞከርን ነው። እንዴው አላህ አይበልብንና ያልኩት ነገር ቢከሰትና እንዴው መለያየቱ ቢመጣ እንኳን እሷም ሄዳ ሌላ ባል ታገባለች እኔም ሄጄ ሌላ ሚስት አገባለሁ የሚፈነዳ ነገር የለም። እናንተ ግን ዛሬ ላይ ይሄን ነገር እያጨበጨባችሁ ያላችሁት ሀገራችሁ ላይ ማን እያሳደጋችሁ ማንን እያፋፋችሁ ማንን የሀገሪቷ ኃይል እያደረጋችሁ ነው አልገባችሁም። ለልጆቻችሁ መጥፊያ የሚሆንን በሴት የምትደፈርበትን ልጆቻችሁ በሴት ልጅ የሚደፈሩበትን ሁኔታ እያመቻቻችሁ ነው። ይሄንን ወቁ ከወዲሁ ማለት ነው። አጨብጫቢ የሆናችሁ ሴቶች ይሄንን ወቁ። አንዳንዱ አሁን ይሄ እኮ መብትን የመጠየቂያ ጉዳይ ነው። ማንም ሰው ሌዝቢያን ሁኑ ብሎ የሚጀምር የለም። ማህይም እኮ አይደለም ሰው፣ በቃ ሰው ብልጥ ነው፣ ስማርት ነው ሰው። እንዲሁም አንዱ አሁን ቅድም ኡስታዝ ወሂድ የከፈቱልን የተማራችም አይመስለኝም። ምክንያቱም ከሃይማኖት ተቋም ሰው ማላቀቅ ነው ምናምን ብላ በግልጽ መናገሯ አለመማሯ ነው የጠቀማት ማለት ነው። በግልጽ የተናገረችበት እንጂ የተማሩት መንገዱን ያውቁታል። በቃ ሴቶች እናንተ ተጨቁናችሁ ተበድለን ተገርፈን ተሰቅለን ተደብድበን በዚያ መልክ ነው የሚገባው። ከዚያ በኋላ ግን የመጨረሻ ግባቸው አምልጠው ነው የተናገሩት። قد بدت البغضاء من افواههم وما تخفي صدورهم اكبر። ልባቸው ውስጥ ያለው ቆሻሻ ሃይማኖትን መጣላት የትኛውንም ሃይማኖት ግን አምልጧቸው ተናገሩ። ያንን ከላይ ግን ምንድነው ለሴቶች አስበው ለተደፈረችው ለጥንት ላለችው ለዚያ ነው የሚጨነቁት። والله العظيم ውሸት ታሪካቸውን አሁን ለምሳሌ በኦሮሞ ኮሚኒቲ ውስጥ እኔ ማውቃት አንድ ልጅ አለች። በኦሮሞ ኮሚኒቲ ደረጃ የዛሬ ስንት ዓመት ለፌሚኒዝም በጣም የምትዋጋ ልጅ ነበረች። በጣም በቃ ሽንጧን ገትራ የምትዋጋ ልጅ ነበረች። ፌሚኒስት ናት ልጅቷ። መታ ሚዲያ ላይ ቀርባ ብዙ ነገር አወራች። ስለሷ ማጥናት ስንጀምር ከአንዲት ሴት ልጅ ጋር ለመጋባት ፕሮሰሱን ጨርሳ አሜሪካ ሀገር ነው የምትኖረው። እሷ ቤተሰቦቿ እሷን ሊገሉ እንደሆነ ስትሰማ ነው የተወችው። አሜሪካ ላይ ብር ከፍለን እናስገድላታለን በጥቁር ሰው ማለት ነው ሲሉ ሰምታ ተወች። ጋር ነበር ግንኙነት የነበራት። እሷ ናት መታ ለሙስሊም والله العظيم ሚዲያ ላይ ወጣ፣ የመንግስት ሚዲያ ላይ ወጣ አንዳንድ ሃይማኖቶች በተለይ እስልምና ለሽ ካፉ አውጥታ ሴት ልጅን ስትቀመጥ እግሯን በልቅጣ እንዳትቀመጥ ይከለክላሉ። ወንድ በልቅጦ ከተቀመጠ ሴቶች የማይቀመጡበት ምክንያት ትቀመጥ እሷ ትበልቅጥ ችግር የለብንም እኛ። የኛ እህቶችን ግን ተበልቀጡ እንዳትበልብን። ምክንያቱም የሷ የራሷ አስተዳደግ ነው፣ የኛ ደግሞ ዲን አለን። ያቺን ልጅ አጣርተን ስንደርስባት ከፈረንጅ ጋር ልትጋባ ፕሮሰሱን ጨርሳ መጨረሻ ላይ ደርሳ ከሽፎባት የተወች ልጅ ናት። እስካሁንም በዚያ ሌዝቢያንነት ውስጥ ነው እየኖረች ያለችው። ኢትዮጵያ ላይ ስትመጣ ግን እነኚህ ቆነጃጅት ሴቶችን ቆንጆ ሴቶችን ከወንድ ጋር ሲጋቡና ልጅ ሲወልዱ ስትመለከት ያንገበግባታል፣ ያንገሸግሻታል። እቺ ቆንጆማ የኔ ነበረች ብላ ነው የምታስበው። ለዚያ ነው መታ መመልመል እንዲመቻት የምታደርገው ማለት ነው። አሁንም በኢትዮጵያ ደረጃ እየተንቀሳቀሱ ያሉ ሌዝቢያኖች በአማርኛው ቋንቋም እየተናገሩ ያሉትም በሌሎች ቋንቋ እየተናገሩ ያሉትም አጣሩ የነሱን ጉዳይ። ሌዝቢያኖች ናቸው አብዛኞቹ። ቅድም እኮ ተናግሬ ጨርሻለሁ። ሌዝቢያን ያልሆኑት ደግሞ በራቸውን ዘግተው በፖርኖግራፊ ሌላ ህይወት ውስጥ ያሉ ናቸው። ከፊሉ ደግሞ ምንም የማያውቀው ከስር ተቀምጦ ኮመንት የሚሰጠው ምን የሚለው ምንም የማያውቀው ነው። በቃ እንትንነት ሲባል ፌሚኒዝም ሲባል ለሴት ልጅ መብት መታገል ለሴት ልጅ መቆም ይመስለዋል። ላ ከዚያ ላይን ሙሉ በሙሉ ወጥቷል። አሁን ፌሚኒዝም በፊት የተነሳበት ፖይንት እሱን ተውት። አሁን በጣም ወጥቷል። ኤልጂቢቲ ኪው እኮ የነሱ እኮ አንዱ ፍሬ እኮ ነው እሱ ራሱ ማለት ነው። ይሄን ያለው ብዙ ነገር አታስወሩኝ። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። እህቶቻችን ተጠንቀቁ። ወላሂ ለእናንተው ነው፣ ለኛ ምንም አይጎልብንም። ኡስታዝ እንዴት ይላሉ? አረ በጣም የሚገርመው ነገር እኮ ደግሞ እኮ ሞኝ ነገር ነው የሚያደርጉን። የሚገርም ነገር ልክ ሞኝ ይመስላቸዋል ሰው በዚህ ደረጃ ማለት ነውና የማያነብ የማይከታተል ምናምን አድርገው ነው የሚያስቡን። አሁን እዚህ ቲክቶክ ላይ መተን እንትን ስንል ስለ ፌሚኒዝም ስለምን ማናነብ ነው የሚመስላቸው፣ ማናቅ ነው የሚመስላቸው እንቅስቃሴያቸውን። ኢቭን እኛ ቀድመን ነው የምንናገረው። አብርሃም እያን ተናግረን ነበር ቀድመን፣ ቁርአን እያን ተናግረን ነበር ቀድመን።
ቀድመን የምንናገረው ስለምናነብና የውጭውን ዓለም ስለምናውቀው ነው። እኛ የምንኖረው ውጭ ነው ያለነው። ወደ ኢትዮጵያ ገና ገባ ሲባል እግሩን ረገጠ ሲባል ቀድመን እንናገራለን ማለት ነው ኢንሻአላህ። ስለዚህ ይሄ ነገር ማድረጋችን ከፈለገ ድብደባም ስድብም ምንም ነገር እናስተናግዳለን። ነገር ግን በኋላ ላይ ደግሞ ራሳቸው ያመሰግኑናል። ከዛ ላይ እንትን ያሉ አሁን አንዷ አገባች። ምናልባት እዚህ ማህበር ውስጥ ካለች ከምታወራው ውስጥ አንደኛውን አግብታለች። አግብታ ፈረንጅን ያገባችው እግሩን ማጠብ ጀመረች። አይተህ ከሆነ እግሩን ታጠባለች። ሲወርዱባት ነበር አሁን እሷን ማለት ነው። እሷ እንደዛ ፈሳዷን አሰራጭታ ሰው እንዳያገባ አድርጋ እንደዛ ፌሚኒዝም የሚባለው ነገር ሄዳ መጨረሻ ላይ ግን እሷ አግብታ ከዚህ እንቅስቃሴ ውስጥ ወጣች። ሰውን ግን አበላሽታ በርዛ በክላ ነው ሄደችው። ስለዚህ እንደዚህ አይነት ነገሮች እንዳይኖር ጥንቃቄ አድርጉ ነው የተባላችሁ። ከጠቀማችሁ ውሰዱት፣ ካልጠቀማችሁ ያዋጣናል ካላችሁ ከልጅቷ ጋር መቀጠል ትችላላችሁ። እኔ በበኩሌ እንደ ሙስሊም እና አደራ እንደተሰጠው ሰው አደራ የተባለውን ነገር ትውልድ እንዳይበላሽ እናንተ እንድታገቡ፣ እንድትወልዱ፣ እንድትዋለዱ፣ እንድትከብዱ፣ ሰፋ እንድትሉ፣ በወርቀቅ እንድትሉ፣ ልጅ እንድታዩ፣ የልጅ ልጅ እንድታዩ ነው የምንፈልገው። እኛ ሰፊ እንድትሆኑ በቃ በዚህ በዙሪያችሁ ልጆች ኖሯችሁ የልጅ ልጅ ኖሯችሁ ቤተሰብ ተመስርቶ ልጆቻችሁ እንድራችሁ ትውልድ አስቀጥላችሁ ተባርካችሁ ምን ብላችሁ ደስ ብላችሁ ረድኤቱ በእናንተ ላይ ሆኖ እንድትኖሩ እንፈልጋለን። ይሄ ነው አላማችን እንጂ ዝም ብሎ መካኖ ናችሁ የትም ቀርታችሁ ሳትወሉ ሳትዋለዱ ዘር ሳትሉ በጣም ነው የሚከብደው። እና እንደ አይነት ነገር እኔ ሳስበው ራሱ ይዘገነነኛል። ኢትዮጵያ እንደዛ ተበላሽታ ማለት ነው። የፈለገ ብንሆን ኢትዮጵያ እርኩስ ሀገር ናት እየተባለ እየተነገረ ቅዱስ ሀገር ናት የሚለውን ተውት፣ እሺ ችግር የለውም በሉም አልተባላችሁም ማንም። ግን ኢትዮጵያ እርኩስ ሀገር ናት የተረከሰች ሀገር ናት ብሎ ኢትዮጵያነትን ማጣጣል፣ አንድ ኢትዮጵያዊ ያልሆነ ሰው ስለ ኢትዮጵያ በዚህ ልክ ጥላቻ ኢትዮጵያውያኖች ሀገራቸውን እንዲጠሉ ማድረግ፣ ከዛ በኋላ እንዲመራቸው ሀገር ነቅለው እንዲወጡ በስደት የትም ብዙዎች እኮ እንደዛ ተነግሯቸው ነው። ባህር ላይ ስንቱ ቀርቷል መሰላችሁ? ስንቱ በረሃ ላይ ቀርቷል። ስንቱ አልቋል መሰል። ስንት ህዝብ አልቋል መሰል። እናት አልቀሳለች። በዚህ አይነት ሀገራቸውን ሰዎች እንዲጠሉ እያደረግን ሰርተው እዛ እንዳይበሉ እያደረግን እንዲህ አይነት ፕሮፓጋንዳ እያደረግን የሀገር ጥላቻ ምን አይነት ነገር ነው? እና አላህ ሁላችንም ሂዳያ ይስጠን፣ እኛም በሰማነው ተጠቃሚ ያደርገን። መልካም ነገር ከተናገርን ከአላህ ነው፣ መጥፎ ነገር ደግሞ ከተናገርን ከራሳችንም ከነፍስያችንም ከሸይጣን ነው። ይቅርታ አድርጉልን ማለት ነው። ወደ ንጽጽሩ እንግባ አይደለ ኡስታዝ ሙአዝ? እኔ መጨረሻ ላይ አንድ ፖይንት ብቻ ላስቀምጥና ልለፍ። አንዱ ፖይንት ማስቀመጥ የምፈልገው ነገር ወንድሞችና እህቶች ከእናንተ መካከል ፌሚኒስቶችን ፎሎ እያደረገ እኔን ፎሎ የሚያደርገኝ ሰው ካለ አላህን የምትፈሩ ከሆነ ፎሎ አታድርጉኝ። አላህን የምትፈሩ ከሆነ ፎሎ አታድርጉኝ። እነሱን ፎሎ እያደረጋችሁ እነሱን እየተከተላችሁ ከነሱ ጋር እየጨፈራችሁ እኔ ጋር መታችሁ ፎሎ የምታደርጉኝ አላህን ከፈራችሁ እኔ በአላህ ይጃችኋለሁ። ፎሎ አታድርጉኝ። አሁን ፎሎአችሁን አንሱ። ጀዛኩሙላህ ኸይረን። ምክንያቱም እኔ ራሴ እንዲታመም አልፈልግም። በጣም ሰላሜን ነው የምፈልገው። የእናንተን ኮመንት ማነብበት ሰዓትም የለኝም። በጣም ብዙ ስራ ቢዚ የሚያደርገኝ ሰው ነኝ። ፎሎ ለቀማ አይደለም እዚህ ጋር የምቀመጠው፣ ወንድማችሁ ነኝ። ስሳት እንድታርሙኝ ነው የምፈልገው። ቀጥተኛ መንገድ እንድትመሩኝ ነው የምፈልገው። ሳልሳት ትክክለኛ ነገር ስናገር ደግሞ የትም ቦታ ውላችሁ ደግሞ እዚያ ጋር የሚጫንባችሁን ቅጥፈትና ይሄ ውርደት የተሞላበትን ንግግር እያመጣችሁ እኔ ጋር እንድትተፉት አልፈልግም። ስለዚህ አላህን የምትፈሩ ከሆነ እነሱን ፎሎ ያደረጋችሁ እንዲያው ከፌሚኒስቶች መካከል አንድ ሰው ፎሎ ያደረገ ሰው ካለ በአላህ ይጃችኋለሁ። ኢቭን አላደርግላችሁም፣ ብሎክ አድርጉኝ፣ አንፎሎ አድርጉኝ። ጀዛኩሙላሁ ኸይራን። የአንፎሎ ዘመቻ ክፈቱ ለማለት ያክል ነው። ጀዛኩሙላሁ ኸይር። ሰላም አለይኩም። ታረጊኝ ነበር ማለት ነው። እና በቃ እኔና አንቺ ተግባብተናል። ችግር የለውም። ተማሪ ቴሌግራም አለን፣ ቴሌግራም ቻናል ስላለን ቴሌግራም ቻናል ውስጥ ገብተሽ አንብቢ። የሚነበቡ ነገሮች ዲንሽ ላይ አጥብቀሽ በርቺ። አላህ ይጨምርልሽ። እናመሰግናለን። ደግሞ በዚያ ላይ እህቴ ደሊና አንቺ ያነሳሽው ነገር በጣም ብዙ እህቶች አሉ። አንቺ ባልሽው መሰረት ለቅርብ ቤተሰቦች ተሰጥተው እነዚያ የቅርብ ቤተሰቦች በስርዓት ማሳደግ ሲገባቸውና የተሰጣቸውን አማና መወጣት ሲገባቸው ትላልቅ ሰዎች ሳይቀሩ የስጋ ዘመዶቻቸው ሳይቀሩ በሴቶች እህቶቻችን ተጫውተውባቸው ብዙ ነገር አድርገዋቸው በስራ አድከማዋቸው አፈር አብልተዋቸው የፊት ለፊት ፊውቸር የሚባለው ነገር በአጠቃላይ ያጨለሙባቸው ብዙ እህቶች እንዳሉ እናውቃለን። ያንን ነገር ነው ከረጅም ጊዜ በፊትም እንቃወም፣ እንታገል። የፌበን ጉዳይ ሲነሳ የፌበን ጉዳይ እንደራሴ ህመም አድርጌ እዚያን ቀን ወጥቼ ስናገር ጉዳዩ ወደ ፖለቲካ ተወስዶ ነበር። የፌበን ጉዳይ ትንሿ ልጅ ማለት ነው
ወደ ፖለቲካ ተወስዶ ነበር ጉዳዩ። እኔ ግን ወደ ፖለቲካ ተወስዶም እንኳን ማንም የፖለቲካ እይታም ብሎ ይወስደው የፈለገ ነገር አድርጎ ይወሰደው። በቃ ይቺ ልጅ ነፍስ ናት፣ እህቴ ናት ቴበም ማለት መናገር አለብኝ አልኩኝና ወጥቼ ተናገርኩ። ስናገር ከዚህ እየመጡ አንተ እንትን ትግሬ እንትን ብሎ አማራ እንትን ብሎ ወላሂ በጣም ነው የተገረምኩት። የዚያኔ የተገደለችው ህፃን ልጅ ናት። ለኦሮሞን አታውቅ፣ ለትግሬን አታውቅ፣ ወላ አማራን አታውቅ፣ ወላ ሶማሌን አታውቅ። የተገደለችው ደግሞ ያ ስለሆነች አይደለም። በቃ የሆነ አረመኔ ዱርዬ የሆነ ሰው የስጋውን ፍላጎት መወጫ አደረጋት። ከዚያ በኋላ ገደላት። አሴት በዚያ ልክ መረዳትና ማስረዳት ሲገባን እስካሁንም ድረስ ያለው አረዳድ ኋላ ቀር ነው በዚህ ጉዳይ ላይ። በዚህ ሁኔታ ውስጥ ያለፉ እህቶች ደግሞ ያለባቸው ትሮማ አንቺ ባልሽው መልኩ እንዲሁም አንቺ ትንሽ አሳንሰሻል ብዬ አስባለሁ። አንዳንዶች እኔ አሁን ነገ የሚመጡ ክሶች አሉ ብያቸዋለሁ ቅድም። በነገራችን ላይ በየሳምንቱ ከ10-15 በላይ ክሶችን ነው ማስተናግደው። ማለት ኡስታዝ እንዲህ ነገር አጋጥሞኛል ምን ትላለህ በዚህ ነገር ላይ እንደ ወንድም ምን ትመክረናለህ፣ ይሄ ነገር በሸሪዓ እንዴት ይታያል የሚል ነገር ይመጣብኛል። አንዲት እህት አንድ ጊዜ በተፈጠረባት ችግር እሷ ደግሞ ካደገች በኋላ ነው ሐታ ራሷን ካወቀች ካደገች በኋላ ተቅሪበን 20 ዓመት ካለፋት በኋላ በደረሰባት ችግር በዚያ ትሮማ በጣም ታማ አቅሏን እስከ መሳት ደርሳ ማለት እስከ እብደት ድረስ አድርሷት ያ ነገር ዴይሊ ከእንቅልፏ ስትነሳ እንትን ብላ ነው የምትነሳው። በርግጋ ምንድነው የሚባለው ይሄ በድንጋጤ ነው የምትነሳው። ምክንያቱም የመደፈሩ ሙከራ እየተደረገባት እየመሰላት ማለት ነው። እንደዚህ አይነት የስነ ልቦና ችግሮች እንደተከሰቱ በእርግጠኝነት እናምናለንም። ያ ነገር ደግሞ ትልቅ የሀገራችን ስብራት እንደሆነ እናውቃለን። ለመቃወም ደግሞ ሁላችንም እሱን ነገር መቃወም አለብን። በተለይ የእስልምና እምነት አስተማሪ የሆንን ሰዎች በዚህ ነገር ላይ ፊት ለፊት ሆነን ይህ ነገር ትክክል አይደለም፣ አላህ ፊት የሚያስቀጣል፣ ያ ብቻ አይደለም ህጉ የሚስተካከል ማለት አለብን የምንለው። ሁሌ እየደጋገምኩ የምናገረው የሸሪዓ ህግ እነኚህ ሰዎች ላይ በያን ይደረግ ስል ብያኔው የሸሪዓ ይሁን ስል ወድጄ አይደለም፣ ጉዳዩ እንዲቆም ከመፈለግ ነው። ምክንያቱም የሸሪዓ ብያኔ የደፈረ ሰው ይገደላል ነው፣ አለቀ خلاص። ደፈረ አይደለ ይገደል፣ እሱም አረመኔ ነው። ከዚያ በኋላ ቢኖርም አይጠቅምም። ያን ነው የማምንበት። ያን ነገር ነው ደግሞ ከበፊትም ጀምሮ ፕሮሞት እናደርግ የነበረው። ያ ማለት ደግሞ ይህች እህታችን በቂ የሆነ ህክምና ማግኘት የለባትም፣ ከትሮማዋ አገግማ ወደ ትዳር መግባት የለባትም፣ እንደ ሌሎች እህቶቿ የተረጋጋ ትዳርን መስረታ ሰላምን ማየት የለባትም ማለት አይደለም። ቆይ አንድ ነገር ልጠይቅሽ ደሊና፣ አንድ ነገር ብቻ ልጠይቅሽ። ተኛሽ፣ እንቅልፍ ስትተኚ በእንቅልፍ ላይ የሆነ መጥፎ ህልም አየሽ። መጥፎ ህልሙን አይተሽ በርገሽ ከተነሳሽ በኋላ ደግመሽ ተመልሰሽ እንቅልፉን ተኝተሽ ሌላ ህልም እንዲመጣልሽ ዱዓ አድርገሽ ወይ ደግሞ በእስልምና ውስጥ ያለ እንትን አለ የሚደረግ ዱዓ አለ፣ ያንን ዱዓ አድርገሽ ነው ተመልሰሽ የምትተኚው? ወይስ ያለው መፍትሄ እንቅልፍ ትቶ ቁጭ ብሎ አድሮ ነገም ያለ እንቅልፍ መኖር ነው? ያለው መፍትሄ ምንድነው? እስቲ ዱዓ አድርጌ ነው የምተኛው። ዱዓ አድርጎ መተኛ ዳሴ እያልን ያለነው ይሄንን ነው። ትሮማ ደርሶባታል። አዎ ትሮማታይዝ ሆናለች እቺ ልጅ። በቃ ይህች ልጅ አደጋ ደርሶባታል። ለአደጋዋ ደግሞ ፍትህ እንፈልግላት። ትክክል ነው። ይሄ የምናምንበትም ነገር ሸሪዓችን የሚያዘዘን ነገር ነው። ግን ከዚያ መፍትሄ ባሻገር ከዚያ ፍትህ ባሻገር ግን ሰላማዊ የሆነ ህይወት ያስፈልጋታል። ትናንትና ልቧ ላይ ተጭሮ የነበረውን ያንን የስህተትን ስብስብ ያንን አረመኔነት ከውስጧ አውጥታ ሰላማዊ ኑሮ እንድትኖር መጣር አለባት። ህይወት ማለት ባይደወይ ትራይ አድርገሽ ፌል ታረጊያለሽ፣ ሰክሰስ ነው خلاص። ያ ነው ሞክረሽ ከተሳካ ይሳካል፣ ካልተሳካ ውድቀት አለ። ያ ነው ህይወት የሚባለው ነገር እንጂ ባንዴ እርግጠኛ ሆነሽ የምታደርጊው ነገር አይደለም። ህይወት የሚባለው ነገር የሙከራ ድግግሞሽ ውስጥ ነው የምታገኘው። ለዚያ ነው ወደ ኢስላም ስንመጣ እኮ ኢስላም ይሄንን ነገር ያውቅ እኮ ነው ትዳር የሚባለው በአንድ ብቻ ያልገደበው። አንዴ ያገባሽ አይደለ? ከዚያ በኋላ ከሱ ጋር አልተስማማሽም፣ ተለያየሽ፣ ሁለተኛ ታገቢያለሽ፣ አልተስማማሽም፣ ሶስተኛ ታገቢያለሽ፣ አልተስማማሽም፣ አራተኛ ታገቢያለሽ፣ አልተስማማሽም፣ 30ኛ ታገቢያለሽ። አላህ እድሜ ከሰጠሽና የማግባቱ አቅም ካለሽ። ለምን ሲባል የተስተካከለ ስክን ያለ ህይወትን ፍለጋ፣ የሚገባሽን ህይወት ፍለጋ፣ አንቺም የምትገቢውን የሚገባሽን ህይወት ፍለጋ። ለዚያ ነው ኢስላም እንዲበሩን ያሰፋው። ኢስላም ያሰፋውን በር ደግሞ የሌሎች እምነቶችን አካሄድ ብትመለከቺ የለም እናቴ። ሌሎች እምነት ጋር ብትሄጂ ወላሂ አታገኝ።
ይሄው ኡስታዝ አጠገቤ ናቸው አይደለ? እሳቸው የሌሎች እምነቶች ልሂቅ ናቸው። አንዲት ሴት ብትደፈር ምንድነው የሚከሰተው? አንዴ ካገባች በኋላስ የመፈታቱ ጉዳይ እንዴት ነው? ባሏ ካልተመቻት መፍታት ትችላለች ወይ? እነኚህ እስቲ ኡስታዝን ጠይቁታላችሁ፣ ችግር የለው። በኢስላም ግን ሁሉም ነገር ግልጽ ነው። ለዚያ ነው ኢስላም ለሰው ልጅ ህይወት ይመቻል ያለው፣ ለዚያ ነው። ስለዚህ እኛም ያልነው እህቴ ደሊና አንዲት እህት ነው ያልነው በደረሰባት ትሮማ ምክንያት ትዳርን ሙሉ በሙሉ እርግፍ አድርጎ መተው መፍትሄ ሳይሆን በችግር ላይ ችግርን መፍጠር ነው። የመጀመሪያው ችግር የትሮማ ችግር ነው። ሁለተኛ ችግር ደግሞ አለመውለዱ ነው። ሁለተኛ ችግር ራስን አለመተካቱ ነው። አይ የሌላ ነው። የሌላ ማሳደግ የሌላ ነው። የራስን አቅፎ እንደማሳደግ ሊሆን አይችልም። ይሄንን የሚረዱት ተጋብተው መውለድ ሳይችሉ እየኖሩ ያሉ እህቶች ይረዱኛል ብዬ አስባለሁ። በማደጎ ልጅን ወስደው እያሳደጉ ያሉት ይረዳሉ የምለውን ፊሊንጉም ማለት ነው። ስለዚህ ያለው ነገር ምንድነው ከተባለ እኛ ያልነው ለፍትሁም እንቁም፣ ከፍትሁ ጎን ለጎን ደግሞ ህይወቷም ይቀጥል። ሙሉ በሙሉ ህይወታቸውን በዚያ ነገር ላይ ብቻ አንተርሰው ህይወታቸውን በአጠቃላይ ስታክ አድርገው ነው። አሁን የፖለቲከኞች አካሄድ ደስ አይለኝም። አንዳንድ ፖለቲከኞች አሁን ሰርግ ካደረግሽ እነሱ የሆነ ችግር ካለባቸውና የሆነ ችግር ከደረሰባቸው በሰርግሽ ጋር እንድታለቅሽ ነው የሚፈልጉት ፖለቲከኞቹ። እንዴ ሰው ያዘነ አንቺ ትጨፍሪያለሽ፣ አንቺ ነሺዳ ትከፍቻለሽ፣ አንቺን ሰርግ ትድሪያለሽ ይሉሻል። እና ታዲያ ከነሱ ጋር ልታለቅሽ ነው በሰርግሽ ቀን? እንዲህ የሚባል ነገር የለም በኢስላም። በኢስላም ሁሉም ነገር ራሱን የቻለ ነው። እንታገላለን፣ አው ለፍትሃ እንታገላለን። ከፍትሃ ጎን ለጎን ደግሞ አንቺም ህይወትሽን መኖር አለብሽ፣ የሚገባሽን ህይወት መቀጠል አለብሽ። ያን ያለው ማለት ነው። ይሄን ያለው ከዚያ ውጭ ደግሞ ስለ ፌሚኒዝም አንስተን ያወራ ነው ጉዳዩ በጣም ትኩስ ስለሆነና ልናወራ አስተፍስፈን እየጠበቅነው ለማውራት እየፈለግን ያለንበት ነጥብ ስለሆነ ኡስታዝ ወሒድ አነሱት እንጂ ወላሂ ካንቺ ጋር ያይጄ ማንሳትም አልፈለኩም። አንቺም አስተውለሻል ብዬ አስባለሁ። በንግግሬ መሃል በጣም ጠንቃቃ ነበርኩኝ መልስ ሰጥሽ፣ ጠንቀቅ ብዬ ነው ያለፍኩት። ለዚያ ነው ኡስታዝም ያንቺ ኬዝ ካለቀ በኋላ እንደ አዲስ ያነሱት የፌሚኒዝምን ጉዳይ ማለት ነው። ስለዚህ ካንቺ ኬዝ ጋር ምንም የሚያያዝ ነገር የለውም። ስለ ፌሚኒዝም ጉዳይ ያነሳ ነው እህቶቻችን እንዲጠነቀቁልን ነው። የተጠነቀቀ ተጠነቀቀ፣ ያልተጠነቀቀ ደግሞ ደቆ አለቀ ነው። ወላሁ አዕለም። ልጅቷ ብዙ ነገር ትከታተላለች፣ ብዙ ነገር ትንትላለች። ስለዚህ ማስተካከል በዚህ መልኩ አይደለም። በቃ አለቀ። ልጅቷ የራሷ የሆነ እንትን ሊኖራት ይችላል፣ የራሷ የሆነ ደካማ ነገር ሊኖራት ይችላል። ቤትሽ አጋጣሚ ዘፈን ምናምን ትከፍቻለሽ መሰለኝ ትፖሳስቻለሽ፣ እና ያው ዘፈን ሐራም ነው ምናምን እያሉ ከስር እየጻፉልን ነው ያሉት። ስለዚህ ያን ነገር ቀስ ብለሽ ትተዋለሽ፣ ታነሺዋለሽ። ቀስ ብላችሁ በትነት ቀርባችሁ አጠገቧ ሆናችሁ አይዞሽ ብላችሁ ቀስ ብላችሁ እንዳትጎዳ ማለት ነው። አንዳንድ ጊዜ ስታዋልዱም ምንጭቅ አድርጋችሁ ልጁን እንዳጋሉት እንዲህ አይነት ነገር ጥንቃቄ ብታደርጉ ማለት ነው። የሆነ ስንጥርም የሆነ ነገር አይናችን ውስጥ ሲገባ ሰውነታችን ውስጥ ሲገባ ቀስ ብሎ ነው የሚወጣው፣ ምንጭቅ ተደርጎ አይወጣም። እንዲህ አይነት ነገሮችን ብትጠነቀቁ ጥሩ ነው ለራሳችሁ ማለት ነው። ኢንሻአላህ እሷ ታስተካክላለች። ዘፈን ሐራም ነው በሚለው ነገር አሁን ብትጠይቋት አዎ ነው የምትላችሁ። ዘፈን ሐራም ነው አይደል? ደሊላ በኢስላም አንቺም ሐራም ነው ብለሽ ነው የምታምኚው አይደል? የምትፖስችው ደግሞ ነፍስ እያስቸግሮሽ ነው እንጂ መተው ትፈልጋለሽ አይደል? በቃ ስለዚህ አሁን ከዛሬ ጀምሮ ገብተሽ ታጠፋፊዋለሽ ማለት ነው። በዛው እግረ መንገድሽን በነካ አፍሽ ማለት ነው። እሺ ኢንሻአላህ አርያ መሆን ነው። በቃ እንደዛ ነው። አብሽሪ በቃ አትጥፊ ኢንሻአላህ። አላህ ያበርታሽ፣ አላህ ብርታቱን ይስጥ። ወንዶች አሁን ላይ ኃላፊነታቸውን እንትን ነው እየተወጡ አይደለም። ወንዶች ኃላፊነታቸውን እየተወጡ ስላልሆነ ነው ሴቶች ትዳርን እየጠሉ ያሉት የሚል ሐሳብ ተነስቷል። እስቲ በሱ ነገር ላይ ሐሳብ ስጡበት። ምን ጥያቄ አለው? እሱ እኮ ከመቶ 70% ችግር ያለበት ነው ያለው። ኩኩ የሆነ ሰው ነው ያለው። ጠሽ ያለው ወንድ ይበዛል። ምን የታወቀ ጉዳይ ነው። ቤቱን የማይል ምንም አይል ለምን እንዳገባ ግራ የገባው ወንድ ነው ያለው ራሱ ማለት። አንዳንዶቹ ደግሞ ማግባት ትፈልጋለሁ ብለው ምን ይሉና ይመጡና ከዛ እሺ ምናምን ሲሉ ከአንድ ሴት ጋር ማውራት ይጀምሩና ከዛ በኋላ ምናምን ነገር ከአንድ ዓመት 2 ዓመት አቆይቷት መጨረሻ ላይ ግራ ገባኝ ምን በቃ እኔ ምን ውስጥ ነው የገባሁት ይልሃል። ይመጣና ኩኩና ጠሽ ነው ያለው እንዳለ የተሰበሰበው። ይሄም እኮ ከምና የሚያስፈልገው እኮ ነው። ረሱል ሰለላሁ ዐለይሂ ወሰለም በዳይንም ተበዳይንም እርዱ ብለዋል። ተበዳይ እሺ ይሁን፣ በዳይን እንዴት አድርገን ነው ብሎ ሲሉ እንደዛ ነው። ተበዳይ ራሱ በዳይ ራሱ ሰው የሚበድልበት ሳይኮሎጂካሊ የተጎዳ ሰው ነው።
እና ወንዱ ግራ የገባው ነው። ጠሽና ንቅል ነው ያለው ራሱ ኩኩ ይበዛል ታውቃለህ። አሁን እኔ ብዙ ሰዎች አግኝተውኛል እንደዚህ የሆነ ነገር ትዳር ውስጥ የሆነ ይጣሉና ምናምን ነገር ምንድነው ችግራቸው ብለን ልናዳምጥ ስንገባ ሴቷ በጣም ትዳሯን ትፈልጋለች፣ ቤቷን ትፈልጋለች፣ ሌላ ቦታ መሄድ መፍታትም አትፈልግም። ራሱ በጣም የታዘብነው ነገር ወንዱ ግን ምን እንደሚያደርግ ግራ ይገባዋል ራሱ። እና ኩኩ በጣም እየበዛ ነው። እነዚህ ሰዎች በአንድ በኩል አይፈረድባቸውም ብለህ ታስባለህ። እና ለነዚህም መፍትሄ መኖር አለበት። ለወንዶች ምክር መሰጠት አለበት። ሳይኮሎጂካሊ ሜካፖችን መውሰድ አለበት። ሳይኮሎጂካሊ የስነ ልቦና ዘይቤ የሚባሉት ነገሮች ማለት ነውና መስተካከል አለበት። ኢንሻአላህ አላህ ያስተካክለን። ሁላችንም ቤቱን የሚል ትዳሩን የሚል ሴትን የሚያከብር እህቱን የሚያከብር ወንድ አላህ ይስጣችሁ። እንግዲህ ይሄንን ነው የምንለው ማለት ነው። ዱዓ ከማድረግ ውጪ ከመምከር ውጪ ሌላ ምንም የምናደርገው የለም ማለት እና ግራ ይገባና ምንድነው የስሜት መዋዥቅ መታየት ወንድ ላይ ማለት የሆነ ስቴብል ያለ መሆን ያለ መረጋጋት ነገር ምንድነው ምናምን ስንል አንደኛ የሚፈሩት ነገር አለ። ኢኮኖሚካሊ የሚፈሩት ነገር አለ አንደኛ ነገር። ሁለተኛ ነገር ደግሞ በቃ ሴቶችን አንዳንዴ እንደ እንትን አድርጎ መሳል። ይሄ በቃ ሴት ልጅ በቃ አንድ ነገር ብቻ ነው የምታስበው፣ ገንዘብ ብቻ ነው የምታስበው ብሎ ማሰብ እንዲህ አይነት ሜንታሊቲ አለ እና ገንዘብ የሌለው ሰው አትፈልግም ምናምን። ሁሉም አይደለም፣ ሁሉም ሴት አይደለም፣ እንደዛ አይደለም። እና አብዛኛውን እንደዚህ አይነት ነገር እየሆነ ነው ያለው። ወንዱ ጋር ችግር ስላለ ሳይኮሎጂካሊ ሴቱም ወንድም ተጎድቷል። ስለዚህ ሕክምና የሚያስፈልገው በሁለቱም ወገን ነው እኛ እያለን ያለ ነው ማለት ነው። ሴቶቹ ጋር ብቻ ሳይሆን ወንዶቹ ጋር ሕክምና ያስፈልጋቸዋል። ሳይኮሎጂካሊ መታየት አለባቸው ብለን ነው የምናምነው። ይሄን ይመስላል። አይ ቲንክ ቀኑ ሙሉ ወረድንበት።